ስትሞት የነሱ ልጆች አሜሪካ ውስጥ በርገር እየበሉ ነው። እናም የሞትክለት ባንዲራ ሳይሆን የነሱ ሮሌክስ ሰዓት እንደሆነ መጨረሻ ላይ ይገባል። የ40 ሚሊዮን ብር መኪና እንዲነዱ በሚሊዮን ልደት እንዲያከብሩ አንተን ሀገር ብለው ይሸውደዋል። ሽመልስና ዳነች የፈረሰች ሀገር አቅፎ አይቀሩ መሄጃ አላቸው። አንተ ግን መሄጃ የለህም። ለ8 ዓመት በደምህ የገነባኸው የራሳቸውን ፎቅ እንጂ የአንተን ህይወት አይደለም። ቆም ብለህ አስብ። ለማን ነው የምትሞተው? ቆንጆ ሴት መርጠው ለሚጋደሙት ባለስልጣን ወይስ አንተን ለማሳደግ ብዙ መስዋዕትነት ለከፈሉ ቤተሰቦች? ሀገር ማለት ህዝብ እንጂ ኪሳቸው የሞላ ባለስልጣናት አይደሉም። ዛሬ አንድ ጥያቄ ልጠይቅ። ለእነሱ የቅንጦት ህይወት ስትል የራስን ህይወት አሳልፈ ለመስጠት ዝግጁ ነህ? እና ምን ልልህ ነው? የራስ ህይወት ባለቤት ሁን። የውር ድንብር ታማኝነት ይቁም። እነሱ ፕላን ቢ ያላቸውና የውጭ ዜግነት የያዙ ከሆኑ አንተን እንደ መጠቀሚያ እንጂ እንደ ዜጋ ያዩት። ለእውነት እንጂ ለሰው አትገዛ። በዚህ ጉዞ ምን አተረፍ ብሎ መጠየቅ የጤነኛ አእምሮ ምልክት ነው። ካላተረፍክና ካጣ መንገዱን የመቀየር መብትና ግዴታ አለብን። ይህ ቪዲዮ ለኢትዮጵያ ህዝብ በአጠቃላይ ነው። ብትችሉ በዚህ ሰዓት ላይ አጀንዳችሁ ቲክቶከር እና ዩቱበር አይደለም መሆን ያለበት። ነዳጅ ጭማሪው እጅግ በጣም ከፍተኛ ጫና ነው ህዝቡ ላይ እያሳደረ ያለው። ይሄ ፖለቲካ አይደለም። ባይደዌ 90% በላይ የሆነው ህዝብ እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ይህንን መካድ የሚፈልግ ብዙ አካል ሊኖር ይችላል፣ ግን የማይካድ የሚታይ ነገር ነው። ያ ህዝብ ደግሞ እንኳን እንዲህ አይነት ጭማሪ ተደርጎበት ባለው መኖር የከበደው ህዝብ ነው። መታየት ያለበት አዲስ አበባ ላይ ትንሽ ለጠጥ ብሎ የሚኖረው ሬስቶራንት የሚበላው አሪፍ መኪና የሚነዳው ህዝብ አይደለም። የኢትዮጵያ ህዝብ ሪፕሬዘንቴሽን ባይደወይ 135 ሚሊዮን ህዝብ ባለበት አገር 3 ሚሊዮን የማይሞላ መኪና ነው ያለን። ስለዚህ ይህ የሚያሳያችሁ አብዛኛው ሰው ትራንስፖርት ተጠቃሚና እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ስለዚህ አጀንዳችሁ፣ ወሬያችሁ በየፌርማታው ታክሲ ስትሰለፉ፣ ቢሮ ውስጥ ስትጠብቁ፣ ሱቅ ላይ ምን ላይ ወሬያችሁ ሊሆን የሚገባው ህይወታችንን እንዴት ነው ተመጣጣኝ የምናደርገው? የሰቀቀን ኑሮ መሆን የለበትም። የእህታችንን መልእክት እንዴት ትመለከቱታላችሁ? በዚህ ሰዓት እንግዲህ በተለይ በሶሻል ሚዲያ ላይ በጣም ብዙ ትኩረት አድርጎ የሚናገረው ነገር ወይ ስለ ዩቲዩብ ነው ወይ ስለ ቲክቶክ ነው የሚባለው እና የራሳችን ህይወት መች ነው የሚያስጨንቀን? በነገራችን ላይ እንደ ኢትዮጵያ ህዝብ እኔ በጣም ከሚያሳዝኑ ነገሮች መካከል ምንድን ነው በጣም ብዙ ጊዜ የምንገባባቸው ጉዳዮች የኛን ህይወት የማይወክሉ ናቸው። ብዙ ልንሰራባቸው የሚገቡ ነገሮች እያሉ የምንጨነቅባቸው በጣም ብዙ ነገሮች አሉና እህታችን እንዳስተላልፈችው ቢያንስ በዚህ ከባድ ጊዜ እንኳን ስለ ሀገራችን ኢኮኖሚ ብናወራና የሆነ መፍትሄ እንዲደርስ ብናደርግ በጣም መልካም ነው ብዬ አስባለሁ። ይህንንም አስመልክቶ ግብር ከፋዮች በጣም ብዙ አይነት ቁጣን እያስተላለፉ ነው የሚገኙት። በተለይ ደግሞ መንግስት ሰሞኑን ባሳለፈው ሳምንታት ውስጥ በጣም ብዙ ቢሊዮን ብር እንደተበደረ ታውቃላችሁ እና ይህ ሁሉ ቢሊዮን ብር እንግዲህ እስኪመለስ ነጋዴዎች ላይ ብዙ ግብር ይጣላል እየተባለ እየተነገረ ነው።